ሰላም welcome back to Therapy and Tea with Ruhi ለማታውቁኝ ሩሂ ባይከዳ እባላለሁ የስነ ልቦና ባለሙያ also the founder of Anchored Village Counseling and Wellbeing በዚህ ቻናል በጣም ብዙ እየተነጋገርን ያለ ነው እንዴት ነው ልጆቻችንን በማስተዋልና በእውቀት ማሳደግ የምንችለው እንዴት ነው ከባህሪ ተኮር ወላጅነት ወይንም ባህሪን ስንቀጣ ከመዋል ወደ አእምሮ ተኮር ወላጅነት መሸጋገር የምንችለው የልጆቻችንን የአእምሮ ብስለት በማከለ ሁኔታ እንዴት እንምራቸው እንዴት እናሳድጋቸው እንዴት እንውደዳቸው የሚለውን ባለፉት ቪዲዮዎች ተመልክተናል ከዛ ባለፈ ደግሞ የልጆቻችንን ባህሪ actually የቤታችን ኢሞሽናል ክላይሜት ወይንም የቤታችን ባህል ምን ያህል እንደሚቀይረውና አስተዋጽኦ እንደሚያመጣበት ባለፈው ቪዲዮ አይተናል እነሱን ካላያችሁ ፕሊዝ ጎ ባክ and watch it እነዚህን ቪዲዮዎች ስሰራ ጸሎቴ እውቀት ሆኖ እንዲቀርብን ብቻ ሳይሆን ዛሬ ማታ ልጆቻችን ላይ ቤታችን ላይ የምንተገብረውን ብቃትና ቱልስ መስጠት ነው ስለዚህ ከዚህ ቪዲዮ መጨረሻ ላይ this week እንደ ሆምወርክ ነገር አጠር ያለች ነገር አደርግላችኋለሁ ኦኬ ስለ ዛሬው ቪዲዮ እንነጋገር ብዙ ጊዜ የወላጆች ግሩፕም ላይ እዚህ ሶሻል ሚዲያም ላይ ኢንቫይት ተደርጌም ወላጆችን ትሬኒንግ ላይ ስናገር በጣም የምጠየቀው ነገር ኦኬ ልጆቻችንን ኢሞሽን ምን ያህል ሪስፔክት ማድረግ እንዳለብን ሰምተንሻል we understand that የተናገርሽውን ሁሉ ተቀብለናል ግን ስቲል ልጆቻችን መቀጣት አለባቸው እንዴት ነው መቅጣት ያለብን የሚለውን ብዙ ወላጆች ይጠይቁኛል ስለዚህ እናውራ ስለሱ እንዴት እንቅጣቸው የሚለው ላይ ከመግባታችን በፊት ግን ማረም versus መቅጣት ወይንም ዲሲፕሊን ማድረግ versus ፓኒሽ ማድረግ የሚለውን እንመለከታለን ዲሲፕሊን ማድረግ የሚለውን ስንመለከት ዲሲፕሊን የሚለው ራሱ ቃሉ የመጣው ዲሳይፕል ከሚለው ቃል ነው ዲሳይፕል አንድን ሰው ማድረግ ማለት ማስተማር መምራት ማረም አንዳንድ ነገሮችን ማድረግ የመሳሰሉትን የያዘ ነው ሊደርሺፕ ነው ናው ፓኒሽ ማድረግ ወይንም መቅጣት የሚለውን ስናይ ግን አንድ ጥፋት ጠፍቷል ለዛ ጥፋት ዋጋ መስጠት ማለት ነው ምንም ማስተማር ምናምን የሚለውን የያዘ ሳይሆን የሆነ ነገር አድርገሃል ደን መቀጣት አለብህ የሚለው ሪስፖንስ ነው አንድ ሰው ክራይም ኮሚት ካደረገ እስር ቤት ይሄዳል ቅጣት ነው እንዴት ነው እንዳስተዋይ ወላጅ ልጆቻችንን ማረም የምንችለው ባህሪያቸውን ማስተካከል የምንችለው ማስተማር የምንችለው የሚለውን በደንብ እንነጋገራለን ኮንሲኩዌንስስ የሚለውን አንድ ነገር አድርገዋል ምላሾች የተለያዩ ምላሾች አሉ የመጀመሪያው ናቹራል ኮንሲኩዌንስስ ይባላል ምን ማለት ነው ይሄ እኛ ኮንትሮል ሳናረገው ኔቸር ተፈጥሮ ራሷ ምላሽ የምትሰጠው ነገር ነው ለምሳሌ ጃኬት አለብስም ብለው በተለይ ትንንሽ ልጆች actually ሁሉም ልጅ እምቢ ሊል ይችላል ይሄንን ውጪ ብርድ ሆኖ ጃኬት ልበስ አትልበስ አንዳንዴ ጦርነት ይመጣል ጃኬት ሳይለብሱ ቢወጡ ምንድነው ሀፕን የሚያደርገው ይበርዳቸዋል ሲበርዳቸው ጃኬት ያስፈልገኛል ይላሉ that is a natural consequence now I'm not saying winter ሆኖ ብርድ እንደሚመታቸው በቲሸርት አስወጧቸው እያልኩኝ አይደለም ግን አንዳንድ ነገሮች እንደዛ ያስተምራቸዋል naturally ምድር ራሷ ተፈጥሮ ራሷ የምታስተምራቸው ነገር አለ that's a natural consequence ሌላው logical consequence የሚባለው ነው ይሄ እንደ ወላጅ እንደ authority እኛ ኮንትሮል የምናደርገው ነገር ነው ምን ማለት ነው for example ተጣልተው አሻንጉሊት የሚወረውሩ ከሆነ ያቺ አሻንጉሊት ተወስዳ በቃ ምና ገነ give you that toy that's a logical የሆነ consequence ነው አታዩ ያልናቸውን ነገሮች ፕሪቲን ወይንም ቲኔጀሮቻችን እያዩ እንደሆነ ኮምፒውተር ላይ የምናገኝ ከሆነ ኮምፒውተሩን መውሰድ logical consequence ነው ካደረጉት ነገር ጋር ተመሳሳይ የሆነ ምላሽ የምንሰጥበት ወይንም የምናርምበት ማለት ነው ነው ለስራቸው ዋጋ የምንሰጥበት ሳይሆን ይሄ የምናስተምርበት ነው አታርግ ያልኩህን ነገር ካደረግ ይሄ consequence ይፈጠራል የሚለውን ነው ሌላው ሶስተኛው consequence ደግሞ consequence ምላሽ ማለት ነው ላደረጉት ነገር punitive consequence ይባላል ይሄ ብዙ እኛ ካልቸር ውስጥ አነጋጋሪ especially አሁን እኛ ጀነሬሽን ያለን ወላጆች መካከል በጣም አነጋጋሪ የሆነ consequence ነው ይሄ መግረፍ punitive የሆነ ይሄ የመቅጣት consequence ነው ብዙ ጊዜ ለመቅጣት ነው ሼም ለማድረግ ነው ፍርሃትን ክሬት የሚያደርግ ነገር ነው ያልኩህን ነገር ካልሰማ እገርፍሃለሁ ከሆነ ልጁ ላይ ፍርሃትን የሚፈጥር ወይንም የማይሆን ነገር የምንናገራቸው ከሆነ ሼም ወይንም ሀፈሬታን የሚፈጥር የራሳቸውን መተማመን የሚጎዳ
አይነት ኮንሲኩዌንስ ሊሆን ይችላል ነው። ብዙ ጊዜ ስለዚህ ነገር ስናወራ ሴንሲቲቭ ኢሹ ነው አይደል? ብዙ ወላጆች ልጆች መገረፍ አለባቸው የለውም የሚል ዲቤት ላይ ነው ያለ ነው። እኔ ይሄንን ያርኩ አታርኩ እያልኩኝ አይደለም። ቢካዝ የቤታችን ቫልዩ የእያንዳንዳችን ይለያያል። ነገር ግን ቻሌንጅ ላርጋችሁ መመታት አለባቸው ምን ምትሉ ወላጆች ብዙ ጊዜ የማስተውለው ይሄንን ፕሊዝ ኮመንቱ ላይ ለሚ ነው። ብዙ ጊዜ የማስተውለው ወላጆች የሚማቱት ከራሳቸው ስሜት ተነሳሽነት ነው። ምን ማለት ነው? አታርግ ያልነውን ነገር አደረገ፣ በጣም ተበሳጭተናል፣ ተቆጥተናል። ከዛ ስሜት ተነሳሽነት ልጆቹን እንመታለን። ዳትስ ዋይ ብዙ ጊዜ በተለይ እኛ ካልቸር ውስጥ የማይሆን አይነት ምት ልጆች የሚመቱት የእውነት አስተውለን ይሄ የማደርገው ነገር ልጄን እንዴት ይቀርጸዋል የሚለውን ኢንቴንሽናሊ ካልኩሌት አድርገን ሳይሆን ተናድጃለሁ የንዴቴን ምላሽ እየሰጠሁት ነው የሚለው ነው። እንደዛ የምናደርግ ከሆነ አክቹዋሊ እያረምን ዲስፕሊን እያደረግን አይደለም፣ ፊር ክሪኤት እያደረግን ያለ ነው። ይሰራል ወይ? አብሶሉትሊ ይሰራል። ተገርፈን ያደግነው ተጠፍጥፈን ያደግነው ብዙዎቻችን ይሰራል። የሚሰራው ግን ሞመንተሪ የሆነ ቼንጅ ነው የሚያመጣው። ምን ማለት ነው? ለሆነ ነገር ምንመታቸው ከሆነ እኛን እንዲፈሩ ያደርገናል። ፍርሃት የምላችሁ ይሄ ሪስፔክት የሚያደርግ ሬቨረንስ ያለው ፍርሃት ሳይሆን ፍርሃት ሴፍቲ እነሱ ከተናደዱ አምናት ሴፍ የሚል ፍርሃት ነው ክሬት የምናደርግባቸው። ያ ፍርሃት እኛ የምንላቸው ገብቷቸው እንዲተገብሩት ሳይሆን የሚያደርጋቸው እኛ የምንላቸውን ነገር እኛ ፊት ለፊት እንዲያደርጉት ነው የሚያደርገው። እኛ በሌለንበት ኮምፕሊትሊ ሌላ ሰዎች ሲሆኑ እናያለን። ብዙ ጊዜ በስራ የሚያጋጥመኝ ቴራፒ ሴሽን ላይ በተለይ ቲኔጀሮች ሲመጡ እኔ ኦፊስ ውስጥ የሚሆኑት ያላቸው ማንነት፣ ጓደኞቻቸው ጋር ያላቸው ማንነት እና ወላጆቻቸው ፊት ለፊት ያላቸው ማንነት ኮምፕሊትሊ የተለያየ ነው። ቢካዝ ወላጆቻቸው ጋር ፍርሃት ስለተፈጠረ እኔ የማይሆን ነገር ከተናገርኩኝ፣ እኔ እንደማይሆን ሪአክት ካደረግኩኝ አደረጋለሁ የሚል ፍርሃት ስላለ፣ ወይንም መመታት ብቻ ላይሆን ይችላል የማይሆን ነገር የሚባሉ ከሆነ የሚጮህባቸው ከሆነ አንፌር የሆነ ትሪትመንት የሚደረጉ ከሆነ የእውነተኛ ማንነታቸውን አያሳዩም። ወላጆች ፊት ለፊት ወላጆች የሚፈልጓቸውን አይነት ኤንጆ የሆኑ ልጆች የሆኑና ውጪ ግን ሌላ ታሪክ ሌላ ጣጣ ውስጥ የገቡ ይሆናሉ። ስለዚህ ይሰራል ወይ? አብሶሉትሊ ይሰራል። ፍርሃት ሰውን ያስገዛል። in history ስናይ ብዙ ነገሮች የተፈጠሩት ሰዎች ስለፈሩ ነው ተገዝተው ቁጭ ያሉት። ነገር ግን የእውነት ባህሪ ለውጥን ያመጣል ወይ? ይደሰት። ምንድነው ማድረግ ያለብን የሚለውን ደን እንመልከት። ሪሰርች ምንድነው የሚለን? አሜሪካን አካደሚ ኦፍ ፔዲያትሪክስ በጣም የሚነግረን ክሊር የሆነ ኤክስፔክቴሽን ለልጆቻችን ክሬት ስናደርግ ምን ማለት ነው? ለትንንሾቹ ቅድም መንሽን እንዳደረኩት እየተጣሉ ነው። ወንድምና እህት፣ ወንድማማቾች፣ እህትና እህት ብቻ እየተጣሉ ነው። ሲጣሉ የምትማታ ከሆነ ይሄ ይከተላል ብለን መጀመሪያ ስታብሊሽ ያደረግነው ነገር ከሆነ ያንን ሪስፖንድ ማድረግ እንችላለን ዳዌ። ወይንም ተለቅ ሲሉ ቲኔጅ ፕሪቲን የሆኑ ልጆቻችን 6 PM ላይ ቤት ውስጥ መግባት አለብሽ የሚል ህግ ቤታችን ላይ አውጥተን ከሆነ ህጉን ስናወጣ ህጉ ይሄ ነው ብለን ሳይሆን የምንሰጣቸው ይሄንን 6 PM ላይ ቤት መግባት አለብሽ ብዬ የምልሽ ከዚህ ፕሮቴክት ላደርግሽ ስለምፈልግ ነው። ስለዚህ በ6 PM እንድትገቢ ይፈልጋለሁ። ካልገባሽ ግን ይሄ ይከተላል የሚለውን መጀመሪያ ስታብልሽ አርገን ከሆነ እሷ ነገ አምሽታ ስትመጣ ስላመሸች በመናደድ ስሜት ሪስፖንድ አላረግም። ለምን? ኦልሬዲ ነግሬያታለሁኝ። ኦኬ አልሰማሽኝም፣ ህጉን ሪስፔክት አላደረግሽም፣ ይሄ ይከተላል። ያንን ማድረግ እችላለሁ። እንደዛ ሲሆን ባህሪውን እንድንለውጥ ያደርጋል ነው። ብዙ ጊዜ ወላጆች ፌል የምናደርገው እዚህ ጋር ነው። ህግ እናወጣለን፣ ህጉን ኤክስፔክቴሽኑን ኮሚዩኒኬት እናደርጋለን፣ ግን ፎሎ ትሩ አናደርግም። ኦኬ እቃ ከወረወርክ ወይንም መጫወቻህን ከወረወርክ ወንድምህ ላይ ያ መጫወቻ ለሙሉ ቀን እወስደዋለሁ ብለን ስታብሊሽ አድርገን ከሆነ ይወረውራል፣ እንወስደዋለን ለጥቂት ጊዜ ወይ ይለምነናል፣ መቶ አይ ላቭ ዩ ይለናል። ያው you know how kids do። እንደዛ ሲያደርጉ እንራራና እንሰጣቸዋለን። ወይንም አንዳንዴ ይደክመንና በቃ ብለን እንተዋለን። ኮንሲስተንት አይሆንም። እንደዚህ አይነት ዲስፕሊን የምናደርገው በሙዳችን ወይንም በስሜታችን የተደገፈ ከሆነ የባህሪ ለውጥ ይሄ መሰረታዊ የሆነ ባህሪ ለውጥ አናይም ልጆቻችን ላይ። ስለዚህ ምንድነው በጣም አድቫይዝ የሚደረገው? ክሊር የሆነ ኤክስፔክቴሽን ኮሚዩኒኬት ማድረግ ያለብን። ክሊር የሆነ ህግ ቤታችን ውስጥ መኖር አለበት። ህጉ ሲጣስ ደግሞ ክሊር የሆነ ኮንሲኩዌንስ መኖር መቻል አለበት።
የሚለውን ያስተምረናል። ኦኬ እነዚህን ልስጣችሁ። ሶ ኢፌክቲቭ እንዲሆን ኮንሲኩዌንሳችን ምንድነው ማድረግ ያለብን? አንደኛው ኢሚዲየት መሆን አለበት። በተለይ ትንንሾች ሲሆኑ አቴንሽን ስፓናቸው በጣም ትልቅ አይደለም። ሚኒንግ አሁን የተፈጠረውን ነገር ማታ ላይ ላያስታውሱት ይችላሉ። የምታስታውሱ ከሆነ ልጆች ሆነን አባትሽ ይምጣ ቆይ ይባላል። ባይ ዘ ታይም አባታችን ከስራ ሲመጣ ስንት ነገር ፈጥረናል ቀኑን ሙሉ። ለየትኛው ጥፋት እንኳን እንደምንቀጣ አንዳንዴ አናውቀውም። ስለዚህ የምንቀጣው ነገር ኢሚዲየት ተማታ በተማታበት ቦታ ወይንም የሆነ ነገር አድርገ ብቻ በተፈጠረበት በዛው ሰዓት አካባቢ ኢሚዲየትሊ ስንቀጣ ያንን ባህሪ ታርጌት ያደረገ ይሆናል። ማንነታቸውን ሳይሆን ባህሪያቸውን ታርጌት ያደርጋል። ሌላው አጭር የሆነ ቅጣት በጣም በተለይ ለትንንሾቹ በጣም ረጅም የሆነ ቅጣት ኢፌክቲቭ አይደለም። አጭር የሆነ ይሄ ለሳምንት ለቀናት የምንዘጋቸው ኢቭን ለትልልቆቹ አንዳንዴ እናደርጋለን እያረምናቸው እየመሰለን እንዘጋቸዋለን ለሳምንት that's not effective። ሶ አጭር የሆነ ስፔሲፊክ የሆነ መሆን አለበት። ሌላው ካጠፉት ጥፋት ጋር የተያያዘ ነገር ለምሳሌ ፕሪቲናችሁ ወይም ቲኔጀራችሁ አትያላችሁትን ነገር ኮምፒውተር ላይ እያየ ከሆነ ነገር ያለው ካየህ እንደዚህ አይነት ነገሮች ለሳምንት ኮምፒውተርህን ወስዳለሁ ኮምፒውተር ጎሰወይ ከባህሪው ጋር የተያያዘ ቅጣት ይሆናል ማለት ነው። ሌላው ሪስፔክትፉል የሆነ እዚች ጋር እንሳሳታለን። በተለይ እኛ ኮሚዩኒቲ ሪስፔክት ልጆች ወላጆቻቸውን ብቻ ማክበር እንዳለባቸው ነው የሚገባን። ሪስፔክት ኢዝ ቦት ዌይስ። እኛም እነሱን ሪስፔክት ስናደርግ እንደ ሰውነታቸው ሪስፔክት አድርገናቸው ሳንሰድባቸው፣ ሳናንቋሽሻቸው፣ ሳንጮህባቸው ዲስፕሊን ስናደርጋቸው ያ በጣም ኢፌክቲቭ እንዲሆን ያደርገዋል። የመጨረሻው በጣም ፕሬዲክተብል የሆነ ኮንሲስተንት የሆነ ይሄንን አደርጋለሁ ካልኩኝ ኦኬ ከተደባደባችሁ ልደት አንሄድም ከሆነ ኮንሲኩዌንስ ያወጣው ደን ልደት አንሄድም። በኋላ ላይ 10 ሀሳባችንን የምንቀይር ከሆነ ያንን ባህሪ በፍጹም አንቀይረውም። ዳትስ ደግመን ደጋግመን ልጆቻችንን ደሴም ባህሪ የምንቀጣው። ኦኬ ይህንን ካለን እዚህ ጋር እናቁም። ፕሊዝ ጥያቄ ካላችሁ ኮመንቱ ላይ ለሚኖ ዲስከስ እናድርገው። ከዚህ በሚቀጥለው ቪዲዮ ደግሞ የተለያዩ አክቲቪቲዎች እናያለን። እንደዚህ ካደረጉ እንዴት አድርገን ሪስፖንድ እናድርግ የሚለውን በጣም መሬት አውርደ ነው በደንብ እንነጋገራለን። ሶ ፕሊዝ ሰብስክራይብ ኤንድ ሼር ዘ ቤል ነገሯን ክሊክ አድርጓት ሶ ኖቲፋይ እንዲያደርጋችሁ ፖስት ሳደርግ በሳምንት አንዴ እንደዚህ ቪዲዮ ፖስት አደርግላችኋለሁ። እንግዲህ እግዚአብሔር ይርዳን፣ የተሻለ ትውልድ ከኛ ይውጣ። መልካም ቀን።